ጠንካራ ጥሪ ማቅረባቸው ተሰምቷል። ዶክተር ደብረጽዮን ማንኛውም ከ16 ዓመት በላይ ሆነ ልጅ ያለና በሲዳማ አዋሳኝ ዳግም በተቀሰቀሰ ግጭት የሰው ህይወት ሲጠፋበት ቲክቶከሯ በድንገት ህይወቷ አለፈ። ሁላችሁም ነፍስ ይማር በሉ። የአርቲስት ነጻነት ወርቅነህ ወንድምና እህት በቁጥጥር ስር መዋላቸው ተሰምቷል። ሰላም እንደምን አላችሁ? እግዚአብሔር ይመስገን። በጣም ድጋሚ በአዲስ ቪዲዮዎች ተመልሼ መጣሁ። ትግራይ ላይ ምን እየተፈጠረ ነው የሚሉ አዲስ መረጃዎች አሉ። ወደ መረጃዎቹ ልሰዳችሁ። መቀሌ ለመግባት ዝግጁ ነን። ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ትህነግን ከመቀሌ በማስወጣት ከተማውን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገልጸዋል። በቀድሞ የትህነግ ከፍተኛ ወታደራዊ አዛዥ በአውዲያን ጥሩ በጀነራል ጉለሽ ገብሩና በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል የትግራይ ህዝብን እያሰቃየ ያለው ይህ የትህነግ ሰብሳቢ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲ ለማረጋገጥ ዝግጅታቸውን ማጠናቀቃቸውን አዛዡ አስታውቀዋል። ወታደራዊ አዛዡ እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችል በርካታ ታጣቂ ትህነግን በመክዳት ወደ ሀራ መሬት በቀላቀል ይገኛሉ ብለዋል። እናንተ ስለ ጉዳዩ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩኝ። ለተጨማሪ መረጃ ፎሎ በማድረግ ቤተሰቡ ነው አይነስ መጠበቃለን በለው። ያው ያለ እድሜ ህፃናቶችን ምን አንሰብስበው ነው ለውትድርና ውስጥ እያዋጉ ያሉት ማለት ነው። ሰላም እንፈጣለን ብለው የባስ የትግራይን ህዝብ እየጎዱን ያሉት። እናንተ ምን ትላላችሁ? ኮሜንት ላይ አሳውቁኝ። ወደ ቀጣይ ቪዲዮ ልሰዳችሁ። በዚህ ሰዓት ዶክተር ደብረጽዮን ጠንካራ ጥሪ ማቅረባቸው ተሰምቷል። ዶክተር ደብረጽዮን ማንኛውም ከ16 ዓመት በላይ ሆነ ልጅ ያላችሁ ዲያስፖራዎች ለመጪው ጦርነት ልጆቻችሁን እንድትልኩ ሲሉ በዛሬው ጥሪ ማቅረባቸው ተሰምቷል። በዚህ የህልውና ትግል ላይ የማይሳተፍ ፓርቲ ድርጅት የትግራይ ተወላጅ ነኝ ብሎ ትግራይ ሀገሬና ብሎ እንዳይመጣ ሲሉ ዶክተር ደብረጽዮን መናገራቸው ተሰምቷል። አዎ ደብረጽዮን የተናገረው ነገር ነው ያለው። በጣም መስከረም ነገር ነው። እሱ እንደዚህ አይነት ቦታ ላይ ሆኖ እንግዲህ የትግራይን ህዝብ እያስጨረሰ ነው ያለው። ከየቤትም የተደረገውን ነገር ታውቁታላችሁ። እንደዚህ ተነስተው ምንም አለመጡ ማለት ነው። ያው እኔ ይሻላል ብዬ ማሰቡ ሰላም ነው። የትግራይ ህዝብ እንደዚህ አይነት ነገር ውስጥ ባይገባ ባይ ነኝ እና ምንም ጥቅም የለውም። እናንተ ምን ትላላችሁ? ወደ ቀጣይ ቪዲዮ ልሰዳችሁ። ሰዎች ይህን መረጃ አልሰማንም የሚል ነገር አይሰራም። ሁላችሁም ለምታውቁት ሰው ይህን መረጃ ሼር አድርጉ። እንግዲህ ከሰሞኑ በአዲስ አበባ ከ37,000 በላይ እግረኞች ተቀጥተዋል። በከተማችን አዲስ አበባ እንግዲህ በ9 ወር ብቻ ከ37,000 በላይ እግረኛ መቀጣቱን እንግዲህ የአዲስ አበባ ፖሊስ ማኔጅመንት ባለስልጣን አሳውቋል። የቅጣታቸውን መንስኤ እንግዲህ ማዳመጫ በጆሮአቸው ላይ አድርገው የአስፋልት መንገድ የተሻገሩ እንዲሁም ደግሞ ሌሎቹ የመንገድ አጠቃቀም ደንብን በመተላለፍ ሊቀጡ እንደቻሉም እንግዲህ ገልጿል። እንደተመለከታችሁት በ9 ወር ከ37,000 በላይ እግረኛ ነው የተቀጣናልሽ። ሄድፎን ምናምን የሚያስቀጣ ግን ያው በስተክል አልተሻገርክም ብለው ማስቀጣት ምን ማለት እንደሆነ አላውቅም። ያው ብቻ ዳው ላይ የተደረገ ዳው ራሱ እንዲል እየተደረገ ያለው እናንተም ተጠንቀቁ። እንደዚህ አይነት ነገር አልሰማንም የሚባል ነገር የለም ማለት ነው። ወደ ቀጣይ ቪዲዮ ልሰዳችሁ። በዚህ ሰዓት እጅግ አሳዛኝ መረጃ ተሰምቷል። በኦሮሚያና በሲዳማ አዋሳኝ ዳግም በተቀሰቀሰ ግጭት የሰው ህይወት ሲጠፋ በትምህርት ቤቶችና የሰብል ምርቶች ላይ ውድመት መድረሱ ተሰምቷል። ባለፈው ሳምንት በኦሮሚያ ጊርጃ ወረዳ ጉባሂማ ቀበሌና በምስራቅ ሲዳማ ዞን ጭሬ ቀበሌ መካከል ባገረሸው ግጭት የ10 ሰዎች ህይወት ሲያልፍ በደርዘን የሚቆጠሩ ሰዎች ቆስለዋል። እንዲሁም በርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ሰዎች ተፈናቅለው ሲሆን በሁለቱም ወገን ያሉ የአካባቢው ነዋሪዎች ለአዲስ ስታንዳርድ ተናግረዋል። ነዋሪዎቹ ግጭቱ በአካባቢው የነበረው መረጋጋት እጅጉ ማደፍረሱን ገልጸዋል። እባካችሁ ይሄ ቪዲዮ የሚመለከተው አካል ጋር እንዲደርስ ሼር እና ሪፖስት ማድረጋችሁ እንዳይረሳ። እና በሲዳማ ድጋሚ ጦርነት ተነስቷል ያለ ያው እንግዲህ በዛ በጦርነቱ ማለት 10 ሰዎች እና በጣም ከ20 የሚበልጡ ሰዎች ላይ ጉዳት ደርሷል ያለው። ያው እንደዚህ አይነት ነገር የሚመለከተው ሰው ነው መፍትሄ መስጠት ያለበት እና መፍትሄ ይሰጥላል። ወደ ቀጣይ ቪዲዮ ሰበር መረጃ የቀድሞው ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮች ለትግራይና ለህዝቧ የሚጠቅም የበሰለ ውሳኔ መወሰን ነበረባቸው ብለዋል። የተሻለ ወታደራዊ ዕውቅና ግንዛቤ አላቸው ተብለው ስለሚታመን የትግራይን ህዝብ አንድነት አበላሽታችሁ በአልቡርሃን በፋኖና ከሁሉም በላይ ደግሞ በሻቢያ ተመክታችሁ የምታደርጉት ፉከራና ዛቻ ህዝብን ወደ ከፋ አደጋ ከማስገባት ውጪ የምታመጡት ምንም አይነት ለውጥ የለምም ብለዋል። አቶ ጌታቸው አክለውም ደብረጽዮንና ፈትለወርቅ መርቷችሁ ጌታቸው አሰፋ መንገድ እየመራችሁ በግዳጅና በግፍ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለውን ቅዠት ፈጥናችሁ ልታቆሙት ይገባል ሲሉ አሳስበዋል። አቶ ጌታቸው ረዳ ለትግራይ ሰራዊት አባላት ባስተላለፉት መልእክትም ሊያሳስባችሁ የሚገባው በጣት የሚቀጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና ነው። ስለሆነም ሰራዊቱ በህይወቱና በአካሉ የሚጫወተው አካላትን ይበቃል ሊላቸው ይገባል ሲሉ ገልጸዋል። ቪዲዮን ተመለከታችሁ ለትግራይ ህዝብ ነው ያስተላለፉት ማለት ነው። ያው
ሰላም ይሻላል እንደዚህ ብላችሁ ከዚህ በፊቱ እንዳትታለሉ ነው እንግዲህ 4 ኪሎ ምናምን እንገባለን ብለው ከዚህ በፊትም ቅዠት ነበር ነው የተባለው እና እንደዛ ያላችሁ ሄዳችሁ ነጌታቸውን ምናምን አታዳምጡ ነው ነደብረጽዮን አታዳምጡ ነው የተባለው እንግዲህ ትግራይ ህዝቦች በዚህ አይነት ነገር እንደዚህ አይነት ነገር ትኩረት ሊሰጥ ይገባል ማለት ነው ወደ ቀጣይ ቪዲዮ ልሰዳችሁ የአርቲስት ነጻነት ወርቅነህ ወንድምና እህት በቁጥጥር ስር መዋላቸው ተሰማም። የተወዳጁ አርቲስት ነጻነት ወርቅነህ እህት መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በቁጥጥር ስር መዋላቸውን ከ2 ሚሊዮን በላይ ተከታይ ባለው ገጹ ዘሀበሻ ዘግቧል። በተለያዩ ሚዲያዎች በተለያዩ ጊዜያት በመቅረብ ከወንድማቸው ህልፈት ጋር ተያይዞ የተለያዩ ግለሰቦችን ሲወነጅሉ መቆየታቸው ይታወሳል። ተጨማሪ የሚወጡ መረጃዎችን እየተከታተልን የምናደርሳችሁ ይሆናል። ፎሎ ያረጋችሁ ይከታተሉም። ከነጻነት ወርቅነህ ወንድምና ናቸው ከዚህ በፊት እንደምታውቀው እንግዲህ ብዙ ሰው ከሷል ማለት ነው በሱ በሞት ጉዳይ ማለት ነው እና ለተወሰነ ጊዜ ተሰውሮ ነበር አሁን እንግዲህ በቁጥጥር ስር ውሏል የተባለው ወደ ቀጣይ ቪዲዮ ልሰራችሁ ቲክቶከሯ በድንገት ህይወቷ አለፈ ሁላችሁም ነፍስ ይማር በሉም በቲክቶክ ላይ ከ219000 በላይ ተከታይ ያላትና የተለያዩ ምክሮችን በመለገስ የምትታወቀው እህታችን ቤዛ ከዚህ ዓለም በድንገት መለየቷ ተሰምቷል ታዲያ ቤዛ ከመሞቷ በፊት ትንሽ ደከመኝ ብላ ወደ መኝቷ ያመራች ሲሆን ኋላም ላይ እናቷ ተነሺ ስትላት ከተኛችበት ሳትነቃ መቅረቷም ነው የተነገረው ህይወት እንደዚህ ነች ማንም ተኝቶ ስለመንቃቱ ወጥቶ ስለመግባቱም እርግጠኛ መሆን አይችልም ዛሬ በደስታና በጤና የምናየው ሰው በድንገት ሞተ ሲባል እጅግ ልብ ይሰብራል ፈጣሪ የእህታችን ነፍስ በገነት ያኖርልን ለቤተሰቦቿ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ በሙሉ መጽናናትን እንመኛለን ነፍስ ይማር ያው ቲክቶክ ላይ የምናውቃት ቤዛ እንግዲህ ህይወቷ አልፏል ያው ተኛ ብላ ሄዳ ነው በዛ የቀረችው ማለት ነው ነፍስ ይማር በል ኮሜንት ላይ ነፍስ ይማር ብላችሁ እንትን በሉልኝ ዛሬ ይዤላችሁ የመጡት ቪዲዮ ናቸው እነዚህ ናቸው በተለያየ ከዚህ በቀጣይ ቪዲዮ አሪፍ ቪዲዮ ይዤላችሁ መለሳለሁ ሰብስክራይብ በማድረግ ቤተሰብ ይሁኑ መልካም ሁሉ እመኝላችኋለሁ